ደግሞ የተከራየው ክፍል ነው። ማሁል ይህንን ፎቶና አድራሻ ካየ በኋላ የቱ ጋር መሄድ እንዳለበት ታውቃላችሁ? ሳም የተከራየው ቤት አጠገብ ካያችሁት ወደ ባስ ስቴሽን ለመድረስ 1 ኪሎ ሜትር ይፈጃል። ስለዚህም ሳም ከተማውን ለቆ ለመውጣት በዚህ ቦታ ሊሄድ ይችላል። ስለዚህ አሁን ማሁል ፍንጭ እያገኘ ነው። ወዲያው ለፖሊሶቹ የሳምን ፎቶና መረጃ ላከላቸው። ከዛ ከቆይታ በኋላ የማሁል ስልክ ጠራ። አለቃ ሳምን አግኝተነዋል። በባስ ከከተማ ሊወጣ ሞክሮ ነበረ። ፊቱንም ለመሸፈን የሞከረ ሲሆን ነገር ግን ቼክ ስናደርግ ልንይዘው ችለናል። እዛው ያዙት መጣው። ማሁል ወደ እነሱ እየሄደ ያለ 3 መንገዶችን ያገኛል። የመጀመሪያው ወደ ባስ ስቴሽኑ ያደርሳል፣ እናም በጣም ረጅም ነው። ሁለተኛው ደግሞ ወደ ጫካ የሚወስድ ሲሆን መሬቱ ደግሞ ውሃ ያዘለ ነበረ። ሶስተኛው ደግሞ አጭርና ቀላል መንገድ ሲሆን በወንዝ ላይ የተሰራ ስለሆነ ድልድዩ የወንዙ ውሃ ወደ አስፓልቱ ይፈስ ነበረ። እስቲ በደንብ አስቡና ማሁል ምን መምረጥ አለበት? ማሁል በፍጹም ሶስተኛው መንገድ መምረጥ የለበትም፣ ምክንያቱም መኪናውን ያንሸራትተዋል። ጫካውም ቢሆን ምንም ለመኪና አይመችም። ስለዚህ በአንደኛው መንገድ መሄድ አለበት ማለት ነው። ማሁል ከዛ ቼክ ወደሚያደርጉበት ጣቢያ ደረሰ። አሁን እውነቱን ተናገሪ፣ የጃክን ቡና ለምን መረስከው? ነገር ግን ልጁ የጃክ ጓደኞች ገንዘብ ሰጥተውት እንደዚህ እንዲያደርግ እንደነገሩት ነገረው። በጣም ያናድዳል። ገዳዮቹ አጠገቤ ነበሩ፣ አላስተዋልኩም እንጂ። ከዛ ማሁል ወደ ካፌው ተመልሶ እነሱን አገኛቸው። ነገር ግን ያለችው አናያ ብቻ ነበረች። ጆን ደግሞ ሄዶ ነበር። አናያ፣ ጆን የታለ ጓደኛሽ? አለቃ ትንሽ ርቦት ስለነበረ ሊበላ ወጥቶ ነው።